ርብቃ እባላለሁኝ። ከ9 ዓመት በፊት የተከሰተ በጣም አስገራሚ ልታምኑት የማትችሉት ታሪክ አለኝ። ምናልባትም የብዙዎቻችሁን አስተሳሰብ ሊቀይር ይችላል። ልጅ እያለሁኝ አያቴ ሁል ጊዜ ሰዎች ከመሞታቸው በፊት የተለየ ምልክት ያሳዩሻል ትለኝ ነበር። እኔ ግን በዚህ ንግግሯ አላምንም። ምክንያቱም ይሄ በሳይንስ የተረጋገጠ ነገር አይደለም፣ ዝም ብሎ አፈ ታሪክ ነው። እህት ነበረችኝ፣ ስሟ ቤቲ ትባላለች። ሰላማዊና ለሰው በጎ ነገር ማድረግ የምትወድ ነች። ለእኔ ደግሞ ከእህትነትም ባለፈ የልብ ጓደኛሞች ነን። ለሰከንድ እንኳን መለየት አንፈልግም ነበር። ታዲያ ትዝ ይለኛል አሁንም ድረስ ግንቦት 25 ቤቲ ከጓደኞቿ ጋር ከከተማ ለመዝናናት ለመጀመሪያ ጊዜ ጥላኝ የወጣችበት ቀን ነበር። ቤተሰቦቼ ደግሞ የአጎቴ ልጅ ልደት ለማክበር ወጥተው ነበረ። እኔም ታዲያ ቤት ውስጥ ምግብ አብስዬ የምወደውን የቲቪ ፕሮግራም እየተመለከትኩኝ አረፈድኩ። በጣም መሸ። ለማረፍም ወደ መኝታ ቤት የገባሁኝ። በፍጥነት እንቅልፍ ጭልጥ አድርጎ ወሰደኝ። ሰውነቴ ከምን ጊዜውም በላይ ሲፍታታ ተሰማኝ። እዛው በተኛውበት በድንገት ጭንቅላቴ አካባቢ የተለየ ስሜት ተሰማኝ። አዎ የሰው እጅ ነበር። ፀጉሬን እያሻሸ የምወደውን የልጅነት ሙዚቃ ያንጎራጉራል። በጣም ደነገጥኩኝ። ወዲያው ግን እህቴ ቤቲ እንደሆነች አወቅኩኝ። የመኝታ ቤቱንም መብራት ሳላበራ በስንት ሰዓት እንደተመለሰች ጠየቅኳትኝ። ነገር ግን ምንም አይነት ምላሽ አልሰጠችኝም። ወደ መኝታ ቤቷ ሄዳ እንድትተኛ ነገርኳት። እሷ ግን ራሴን እያሻሸች የምወደውን የልጅነት ዘፈን መስፈኑን ቀጠለች። በጣም አስገረመኝ። በደህና ቀን ራሱ የመስፈን ልምድ አልነበራትም። ግራ ገባኝ። ያለማቋረጥ መስፈን ቀጠለች። ድምጿ እየተቀየረ አስፈሪ እየሆነ መጣ። በድንገት ክፍሉ በቀዝቃዛ አየር ተሞላ። ሰውነቴን ማንቀሳቀስ ተሳነኝ። አንድ ጣቴን ራሱ ማንሳት አልቻልኩም። በፍርሃት ሰውነቴ ተወጣጠረ። ቅዠት ነው ብዬ አሰብኩኝ። ነገር ግን እውነት ነው። ምን ማድረግ እንዳለብኝ ግራ ገባኝ። ተነስቼ ልገፈትራት ፈለግኩኝ። ከጥቂት ደቂቃዎች በኋላ የምታደርገውን ነገር አቁማ እነዚህን ቃላቶች ወደ ጆሮዬ ተጠግታ ተናገረች። የኔ ብቸኛ እህቴ፣ በገሃነብ በናፍቆት እጠብቅሻለሁ። ድምጿ በጣም አስፈሪ ነበር። ይህን ከተናገረች በኋላ ካልጋዬ በቀስታ ተነስታ ከክፍሌ ወጣች። በትንሽም ቢሆን የእፎይታ ስሜት ተሰማኝ። ግን ግራ ገብቶኝ ነበር። ጠጥታ ነው ወይስ በቅዠት ተነስታ መታ ነው? ግራ ገባኝ። ሌሊቱን ሙሉ እንቅልፍ በዓይኔ ዞር ሳይል ነጋ። ጠዋት ላይም ከክፍሌ ወጥቼ ወደ ሳሎን አመራሁኝ። ወላጆቼ እያለቀሱ ተመለከትኳቸው። ምን እንደተፈጠረ ስጠይቃቸው በሐዘኔታ ተመለከቱኝ። ግራ ገባኝ። አባቴ እንደምንም ብሎ እህትሽ ትናንትና ማታ በመኪና አደጋ ሕይወቷ አልፏል አለኝ። ደርቄ ቀረሁኝ። እያሉኝ ያለውን ነገር ማመን አቃተኝ። ከ2 ቀን በፊት አያቴ የተናገረችውን ፊት ለፊቴ ድቅን አለብኝ። ከዛ ትናንትና ማታ ቤቲ በጆሮዬ ያንሸኳሸከችው ዞረብኝ። ራሴን ስቼ ወደኩ። ምናልባት የሞቷን መቃረብ አያቴ እንዳለችው እየነገረችኝ ይሆን? የእህቴ ሞት ግን አምኖ መቀበል አቃተኝ። ይህ ነገር ከተፈጠረ 9 ዓመት አለፈው። አሁን ለእናንተ ይህንን ታሪክ ስነግራችሁ ለእህቴ ከባድ ሐዘኔታ ይሰማኛል። ነገር ግን አሁንም ድረስ ጭንቅላቴ ውስጥ ትልቅ የሆነ ጥያቄ አለ። የዛን ቀን ምሽት ለምን እንደዛ አስፈሪ በሆነ ሁኔታ ልትሰናበተኝ ቻለች? ለምን?